ከአያቶላ ካሚኒ ግድያ በኋላ የኢራን ዛቻ የሶስተኛውን የዓለም ጦርነት እንዳያስነሳ እየተፈራ ነው። ዓለም እንዴት ሰነበተች? በዚህ ቻናላችን ላይ በሰሞኑ የተነሳውን የኢራን አሜሪካና እስራኤል ጦርነት በሰፊው እንተነትናለን። ያጠናቀርነውም ዘገባ በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። እንዲሁም ደግሞ ላይክ እና ኮሜንት ሼር በማድረግ ቻናላችንን ይደግፉ፣ ይከታተሉ። በየካቲት 21 ቅዳሜ ረፋድ በእስራኤል የቅድሚያ ራስን የመከላከል ወይም ፕሪሚቲቭ አታክ በሚል ጥቃት በጀመረው ውጊያ አሁን ላይ በኢራን በኩል ታላቁን የኢራን የሃይማኖትና የፖለቲካ መሪ አያቶላ ካሚኒና የጦር ጠቅላይ ኤታማዦር ሹሙን በመግደል እንዲሁም ሌሎች ትላልቅ ባለስልጣናት ላይ ጥቃት በማድረግ ተባብሶ ቀጥሏል። ይህ ጥቃት በጀመረበት ቅጽበት እስራኤልና አሜሪካ በመቀናጀት ከ600 በላይ የጦር ጀቶችን ጥቅም ላይ በመዋል የኢራንን የአየር መቃወሚያና መከላከያ አብዛኛውን ከጥቅም ውጪ በመዋል በኢራን ወታደራዊ ተቋማትና አመራሮች መኖሪያዎችን በማጥቃት ከፍተኛ ኪሳራና ሞትም በኢራን ላይ አድርሰዋል። ኢራን በበኩሏ የመጀመሪያው ጥቃት በተፈጸመ በአንድ ሰዓት ጊዜ ውስጥ ወደ እስራኤል የአሜሪካ የጦር መርከቦችና በተለያዩ አረብ ሀገራት ወዳሉ የአሜሪካ ቤዞች የሚሳኤል ናዳ እያዘነበች ነው። ኢራን በእስራኤል ላይ እስካሁን ወደ 200 የሚጠጉ ሚሳኤሎችን የተኮሰች ሲሆን እስራኤል ውስጥ በተደጋጋሚ የአደጋ ጊዜ ሳይረኖች በመሰማታቸው በተለያዩ ከተሞች ውስጥ በተገነቡ የሚሳኤል መከላከያ ባንከሮች ውስጥ ህዝቡ እየተጠለለ ነው። ኢራን ከተኮሰቻቸው ሚሳኤሎች ውስጥ የእስራኤልን የአየር መቃወሚያ ስርዓት አይረንዶም እና የዳዊት ወንጭፍ ወይንም ዴቪድ ስሊንግን አልፎ የገቡ የተወሰኑ ሚሳኤሎች እንደ ቴልአቪቭ ባሉ የእስራኤል ከተሞች ላይ ሲያርፉ የታየ ሲሆን እስካሁን በትክክል ምን ያክል ጉዳት እንዳደረሱ አልተገለጸም። ከዚሁ ጥቃት ጋር በተያያዘ ኢራን በኳታር፣ ዩናይትድ አረብ ኤሚሬትስ፣ ጆርዳን፣ ባህሬን፣ ኩዌት እና ሳውዲ አረቢያ ላይ የተወሰኑ ሚሳኤሎችን ወይም ጥቃቶችን ያደረሰች ሲሆን በኳታር የተተኮሱ ሚሳኤሎች በአየር መቃወሚያዎች ኢንተርሴፕት የተደረጉ ሲሆን በባህሬን የአሜሪካ 5ኛ ፍሊት ቤዝ ፍንዳታ መከሰቱ ታይቷል። በተያያዘም በኩዌት የአየር መንገድ ላይ ጥቃት ሲደርስ በዩናይትድ አረብ ኤሚሬትስ፣ ዱባይ እና አቡዳቢ ከተሞች ላይ የድሮንና የሚሳኤል ከባድ ጥቃት አድርሳለች። በተለይም ትልልቆቹ የዩናይትድ አረብ ኤሚሬትስ ከተሞች በዱባይና በአቡዳቢ በደረሰው በዚህ አደጋ በኢትዮጵያውያን ላይም ትልቅ ስጋትን ደቅኗል። ከአያቶላ ካሚኒ ግድያ በኋላ በኢራን የ40 ቀናት ሐዘን ታውጆ በሺዎች የሚቆጠሩ ኢራናውያን በአደባባዮች ወጥተው ሐዘናቸውን እየገለጹ ሲሆን በኢራንም የሽግግር መንግስት ታውጆ ኢራን ከፍተኛ ዛቻን በእስራኤል አሜሪካና ለአሜሪካ የጦር ቤዝ በሰጡ የመካከለኛው ምስራቅ ሀገራት ላይ ያደረሰች ሲሆን በኢራን በኩል በየመን ያሉ የሁቲ አመራሮች በኢራን ላይ በደረሰው ጥቃት ምክንያት በቀይ ባህር ያሉ የነዳጅ ማስተላለፊያ መስመሮችንና ማንኛውንም የእስራኤልና አሜሪካ ደጋፊ ሀገራት መርከቦችን እንደሚያጠቁ የገለጹ ሲሆን በሂዝቦላ በኩል ግን ጥቃቱን ከማውገዝና ከኢራን ጋር አብሮ እንደሚቆም ከመግለጽ በተረፈ እስካሁን በግልጽ የተቀመጠ ጥቃቶችን አልሰነዘረም። ይህ ጥቃት በቅርቡ እንደማይቆም እየተገለጸ ያለ ሲሆን የትኞቹን ሀገራት በቀጣይ ሊቀላቀል እንደሚችል ለመገመት አዳጋች ሆኗል። ሳውዲ አረቢያ ምናልባትም ቀጣዩዋ ተሳታፊ ልትሆን እንደምትችል እየተገመተ ያለ ሲሆን በጠቅላላው ይህ ጦርነት የዓለምን ጂኦፖለቲካል እንቅስቃሴዎች እንደሚቀይርና የዓለምንም ኢኮኖሚ እንደሚያናጋው ግልጽ ነው። በተለይም የዓለምን 1/4 የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ መዘጋትና የሁቲ የቀይ ባህር ላይ የመርከቦች ጥቃት ዛቻ ለኢትዮጵያን ቀጥተኛ ተጽዕኖ የሚያሳድር ሲሆን በጦርነት ጅማሮ ጫፍ ላይ ባሉት የኢትዮጵያና የኤርትራ ሀገራት ላይ ይህ ጦርነት በምን አይነት መልኩ ተጽዕኖውን እንደሚያሳድርና እነዚህ ሀገራት ከማን ጎን እንደሚሰለፉ ያለው ሁኔታ አሳሳቢ ሆኗል። በዚህ ጦርነት እስራኤል ኢራን ላይ ከፍተኛ አመራሮቿን ከባለፈው ለ12 ቀናት በቆየው የሰኔ 2017 ጥቃት የቀጠለ በሚመስል መልኩ ከፍተኛ አመራሮቿን እየገደለች ያለች ሲሆን እስካሁን አያቶላ ካሚኒና የጦር ኃይሎች ኤታማዦር ሹሙ ግድያ መፈጸሙን እስራኤል ገልጻለች። በአሜሪካ በኩል ዶናልድ ትራምፕ ውጊያውን ከሲቹዌሽን ሩም ቀጥታ እየተከታተሉና መግለጫ እየሰጡ የሚገኝ ሲሆን ጦርነቱ በተጀመረበት ዕለት በሰጡት መግለጫ ይህንን የምናደርገው የኢራን ሀገር አቋራጭ ሚሳኤሎች ለሀገራችን ስጋት ስለሆነና አሜሪካን ለማስቀጠል ነው ያሉ ሲሆን በተጨማሪም በኢራን ውስጥ በተቃዋሚ ሰልፈኞች ላይ የተደረጉ ግድያዎችና የመብት ጥሰቶች ቆመው
የመንግስት ለውጥ እንዲደረግ ነው። የኢራን መከላከያ ሰራዊትና ፖሊስም ትጥቁን እንዲያወርድና በኢራናውያን ዜጎች ላይ ወይም በተቃዋሚዎች ላይ እያደረገ ያለውን አስከፊ የሰብአዊ መብት ጥሰት ያቁም ሲሉ መልእክታቸውን አስተላልፈዋል። ኢራን በበኩሏ ከታላቁ መሪዋ ግድያ በኋላ ጥቃቷን በብዙ እጥፎች አጠናክራ እንደምትቀጥልና እንደምትበቀል ከፍተኛ ዛቻን አስተላልፋለች። በመጨረሻ በዚህ ጦርነት ውስጥ ፈረንሳይ፣ እንግሊዝና ጀርመን ቀጥተኛ ተሳትፎ ያላደረጉ ሲሆን የሩሲያና ቻይናም ጥቃቶችን ከማውገዝና ጦርነቱ እንዲቆም ጥሪ ከማስተላለፍ በዘለለ በጀርባ ምን አይነት ድጋፍ እያደረጉ እንዳለ በትክክል የታወቀ ነገር የለም። ለተጨማሪ ፈጣንና ተአማኒ መረጃ የዓለም እንዴት ሰነበተች ፔጃችንን ሰብስክራይብ በማድረግ አባል የሆኑ ፈጣን ዜናዎች ይደርሶታል።